ኦኬ ዋትስአፕም አይሰራም ማለት ነው። ዋትስአፕም አይሰራም፣ የዋትስአፕ ነንበሩም አይሰራም፣ የዚህ ሀገር ውስጥም ስልኳ አይሰራም። ኦኬ በሰዓቱ ስታገኛቸው የነበረው ዴዚንና እናቷን ብቻ ነው ማለት ነው እንጂ ሌሎችን አትንቀሳቀስም ነበር ዴዚ። ቤተሰቦቿን በቅርብ አይተህ ታውቃለህ? የሆነ ወይ እህት ወንድም ምናምን ደግሞ ሬስቶራንት ልከፍት ነው ተብሎ ነበር ወይ እሱን ሬስቶራንት ለመክፈት ራን የሚያደርግ ሰው ምናምን የምታውቀው ያን ያገኘው ሰው አለ? ሬስቶራንት ልከፍት እንኳን አልነበረም። የቲና ሀሳብ ምንድን ነው? የሆነ ሾው ጀምራለች፣ እዛ ላይ ሰው መመልመል ጀምራ ነበረ። ሬስቶራንት አልከፈተችም። እኔም አውቀው እስከማውቀው ድረስ ዴዚ እንደ ቶክ ሾው ልትጀምር ዩቲዩብ ላይ፣ ከዛም በኋላ ታለንት ያላቸውን ሰዎች እየመረጡ ትልቅ ደረጃ ለማድረስ ከሆነ ድርጅት ጋርም የሆነ ውል ተዋውለው አሪፍ ነገር ላይ እንደደረሱ ነበር የምትነግረኝ እናትየዋ። እና እዛ ሾው ላይ ትቀርባለህ አንተም፣ ጆሲ የሚባለውም ይቀርባል፣ እንዲህ ቫይራል እንዲወጣ ማለት ነው። እንደዛ ሾው ነበር ያሰበችው። ከዛን ዴዚና አሞራው መሀል የተፈጠረው ታሪክ ተፈጠረ። ከዛን አብዛኛውን ምከራት፣ ዴዚ እንዲህ እየሆነች ነው፣ እንዲህ ሊያረጓት ነው፣ አሜሪካ ከኔ ጠፍታ ነው እየኖረች ያለችው፣ ፓስፖርቷ እኔ ጋር ነበረ ካልወሰድኩ ብላ እንዲህ እየወሰደች ነው፣ ፖሊስ ልጠራብኝ ነው ምናምን ምናምን የሚል ነገር ነበር የምታወራኝ። ከዛ በኋላ ኦኬ እንደዚህ የማስፈራራት ነገር ማለት ነው። አው ያው ዴዚ ሙሉ በሙሉ ልቧ ሸፍቶ ነበረ። አው ኦኬ ያንን ነገር ሾው ምናምን ያልከው ለመክፈት አብራ ስትንቀሳቀሳቸው የነበሩ ሰዎች አሉ የምታውቃቸው? እንደዛ ነው የማውቃቸው ሰዎች የሉም፣ ግን የኢቢኤስ ይሄ ጋዜጠኛው የሚያውቀው ነገር ያለ ይመስለኛል። ስለዚህ እሱ መጠየቅ አለብን ማለት። እሱ ደግሞ ቻይና ሄዷል አሉን እኮ አፈላልገን ነበረ፣ ግን ቻይና ነው ምናምን። ይሄ ነገር እኔም በጣም ሰሞኑን እያሰብኩበት ነበረ። ትሙት አትሙት ምንም ያወቅነው ነገር የለም። ሶሻል ሚዲያ ላይ አንድ ሰው እየማለ ስላወራና ዴዚ ጥቁር በጥቁር ስላደረገች ነው እንጂ እኔ ከዴዚ አካውንት ብሎክ ተደርጌያለሁ። ቆየሁ ብሎክ ከተደረግኩኝ። ብዙ ሰውም ቅሬታ የሚያቀርበው አሁን ጊዜው አይደለም ለማውራት ምናምን ምናምን ይላል። ግን ለማውራት ጊዜው ስለሆነ ነው አሁን ያወራሁት። እኔ ለምን የዴዚን አካውንት አክሰስ የሚያደርገው ሰው አለ። ዴዚ አማርኛ ጽሁፍ ማንበብ አትችልም። አማርኛ ቤርሊ ነው የምትሰማው፣ ትንሽ ትንሽ ነው የምትሰማው። እና ከዴዚ አካውንት ብሎክ ተደርጌያለሁ። ኢንስታግራም ላይ 2 አካውንት አላት። ከዛ ብሎክ ተደርጌያለሁ። እዚህ ቲክቶክ ላይም ብሎክ ተደርጌያለሁ። ስለዚህ ማጣራቱ የተሻለ መሰለኝ። ዴዚን መጠየቅም አልቻልኩም። ሌላ ዴዚን ላገኛት የምችለው በዲቦራ አካውንት ነው። ዲቦራን ደግሞ ቴክስት ስልክም አትመልስም። እንዲሁም ዲቦራ አሁን ራሱ ኢንስታግራም ላይ ባስቀምጥላ ሜሴጅ ጥሩ ነው። ለምን ዲቦራ ታውቃታለች? ዲቦራ ታውቃለች፣ ግንኙነት አላት ከእሷ ጋር ከእናትቷ ጋር። ዲቦራ ቤታቸውንም ታውቃለች። ዲቦራ በጣም ለእነሱ ክሎዝ ናት እኮ፣ ቤተሰብ ናት። እንዳለ ለቲክቶከሮች እኮ ጥያቄ አቅርበናል። አንዳቸው እኔ ፌመስ የሚባል ቲክቶከር አንዱ መጥቶ ማለት ነው ፕሩፍ ያርግልን እኔ ተቀብራለች እዚህ ቦታ ነው የተቀበረችው ብሎ ከተናገረ ኦኬ መሞቷን እርግጠኛ እንሆናለን። ከዛ በፊት እኛ እንደውም እኮ ስለ መሞቷ አልነበረም ጥያቄ የነበር ነው ሞ በቃ ሲያደርሱባት የነበረውን ግፍ ምናምን ነበር ስናወራ የነበረው። እየቆየ ሲመጣ ጥርጣሬ መጣል። እንዴ የት ሄደች እቺ ሰው? ሞታ ከሆነ ማን ነው የቀበራት? ሀዘን የሚገልጽ ሰው እንኳን የለም። ራሷ ዴዚ ራሱ የት ናት? እንደምታውቀው አካውንቷን ሌላ ሰው ኖራን የሚያደርገው እስቲ ቆይ ቮይስ ሜሴጅ ልላክላት አንዴ። አይታወቅም። ዴዚስ አካባቢ ለብሶ አብሯችሁ ቁጭ የሚል የለም። ልጅ ናት፣ ህፃን ናት፣ እሱ ጋር ያለችው አሜሪካ ናት፣ ኢትዮጵያ ናት፣ ምንም ግልጽ የለም። በጣም ብታይ ውስጡን ብታይ ኤቭሪዴ ደግሞ የሚመጣውን ነገር ብትሰማ ማለት ነው ውስብስብ ድራማ ነው እየተሰራ ያለው ውስጡ ማለት ነው። ዋና ፌመስ የሚባሉ ቲክታከሮችን ሄደ ጃስ ስትላቸው እኛ ከዚህ ውስጥ አናውቅም፣ እኔ ምንም አላውቅም፣ የመጀመሪያ ቀን ሀዘኔን ገልጫለሁ፣ ከዚህ በኋላ አልፈልግም ብሎ ይወጣልሃል። እነሱ አይፈልጉም። ኦንሊ ቲንግ እሺ፣ አንዴ ለዲቦራ ሜሴጅ ልላክላት። አሜን የምትባል አንድ ልጅ አለች፣ አስገባትና እስኪ ጥያቄ ከጠየቀች አብራኝ ከኔ ጋር በዚህ ጉዳይ ላይ እንትን የምትል ልጅ ናት። አሚን ሲያንስ ነው የሚለው። አሚን ሲያንስ ማን ነው ስሟ? አሚን ሲያንስ በአማርኛ ነው። አሚን ሲያንስ አሚን ሲያንስ። አዎ እኔም በጣም ለማፈላለግ ነው ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ መጀመሪያ ቮይስ ላከላት፣ በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ የታየልኝ።
አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ልዑልም አብሰላትም ሁላችንም እያደረግን ያለ ነው ምንድን ነው አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቨን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጅንና መቃብሩን አናሳይን ለደህንነትሽ፣ ለአንቺም ለእኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋት ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ እኛ ዝም እንድንል ነበር የተፈለገው። ግን ያው ታውቋለህ የሰው ነፍስ ነውና ያስጨንቃል። እቺ ሰው የት ነው ያለችው? የት አለች? ቤተሰቧን የሚያውቅ ገጠርም ከሆነ ይልክ እኔ በራሴ ወጪ ምንም ሳያስፈልግ አብሰላትና እኔ ያለን የትኛውን ቦታ ቤተሰቧ አለ የተባለበት ቦታ ለመሄድ ዝግጁ ነኝ። የትኛውን ገጠርም ቢሆን እናት አባት የሚሆነው ምንድን ነው ባለው ሰው ማጠየቅ ነው። ገጠር እንደማይሆን እርግጠኛ ነኝ። የአዲስ አበባ ልጅ ናቸው እናትየዋ። 4 ኪሎ እንደሆነ ሰፈራቸው አውቃለሁ። እህቶች አሏት። እህቶቿ ግን እኔና ችግር የለውም መስቀሉ እህቶቿ እኔን ኮንታክት አድርገውኝ አያውቁም። እህቶቿ ኮንታክት የሚያደርጉኝ በቲና በኩል ነው። ቲና ግን አንዳንዴ ምን ታደርጋለች? ትደውልና ጀስት ንብረት ወይ የሆነ ነገር ለማድረግ ስትል ታማክረኝ ነበር። እኔም በዛ አጠቃላይ ስለ ቤተሰብ ምናምን እናወራ ነበረ። ረጅም ወሬያችን እንደዛ ነው እንጂ አድራሻ ቤታቸው የት እንደሆነ አላውቅም። እዚህ ያሉ ደግሞ የሚጠቀሙበትም ስልክ የነበረው ኦልሬዲ አይሰራም። እዚህ እንትን ያለው ማለት ነው ሲጠቀሙበት የነበረው ዴዚን ቀጥታ ስትሬት ኮንታክት እንዳላረጋት እንዳልኩሽ ኢንስታግራም ላይ 2 አካውንት አላት። በሁለቱም ብሎክ ነኝ። እዚህ ቲክቶክ ላይም ብሎክ ተደርግ ያለው። ዴዚ አማርኛ ማውራት አትችልም። ስለዚህ የዴዚን አካውንት ሌላ ሰው እንደሚያንቀሳቀሰው በጣም እርግጠኛ ነኝ። አማርኛ ማንበብ የሚችል ሰው ነው። ለምን አማርኛ እሷ ሰምታ ወይ አንብባ ብሎክ አታረግም ሰው እንኳን ያወቀችውን ቀርቶ ማለት ነው። ስለዚህ እናትየዋ ትሙት አትሙት የኔም ጥርጣሬ ነው። እሱ ግን ማግኘት የምንችለው አንደኛ እኔ አሁን እኔ ጋር የሚቻል ፍሬንድ ያለን ከእሷ ጋር ዜማ የምትባል ልጅ አለች። ዜማ እና ዲቦራ ማዲንጎ ናቸው የእሷ ከኔ ጋር ጓደኛ ምንድን ነው ሚቻል ፍሬንዶቻችን ማለት ነው። እነሱም ለማግኘት ሞክሬያለሁ፣ ሪስፖንድ አያደርጉ። ለዛ ነው ከየት ሌላ በአማራጭ የምናውቀው ነገር ካለ እንዴት እንደምናደርግ አላውቅም። አብሳላት የምጠይቂው ጥያቄ እንደዚህ እናደርጋለን። እናቷ ሲነገር እንኳን አደባባይ ላይ ቀርቶ በአካል ራሱ አግሬሲቭ ናት። እንዴት ልበልሽ፣ እንኳን ሚዲያ ላይ ይሄን ነገር ጉዳዩን አውጥተሽው በውስጥ ራሱ ለማከራት ስሞክር፣ ዴዚን ለመንገር ለመምከር ስሞክር አግሬሲቭ ናት። ያን ሰዓት ብላይንድ ነበረች። ሳምሃው ሁላችንም ያለፍንበት ነገር ነው። ፍቅር ሲይዘን ብላይንድ ያደርገናል። ከእናትየዋ ጋር ካለን ኮሚኒኬሽን የተነሳ እንደኔ እንደ ሰው እናትየዋን ያወቅኳት በዴዚ ነው። ዴዚ ባትኖር እናትየዋን አላውቅም። እናትየዋ ኦፍኮርስ ጥሩ ሰው ናቸው። እንደ እናት የሚያስቡት ነገር አለ። በዴዚ ግን በዛ ሰዓት ላይ ዴዚ ከምታልፍበት ነገር ከባድ ነገር ውስጥ ነበረች እና ብዙ ነገሬ እናትየዋን መጥፎ ነገር መናገርም አልፈልግም። በብዙ የሆነ እንዴ ልበልሽ እድሜ የኔ የሚቀርበው ከእናትየዋ ይልቅ ለዴዚ ነው። ዴዚን አንደርስታንድ ማድረግ ነው። ስለዚህ በዛ ሰዓት ላይ ሚዲያ ላይ ወጥቼ ዴዚ እናትሽ እንዲያለቀሰች ነው እንደዚህ ብዬ እናትየዋን ቴክስት አላወጣም። ለእናትየዋን ፌር አይደለም፣ ለዴዚን ፌር አይደለም። በዛ ሰዓት ያልተናገርኩበት ምክንያት ያ ነው። ሌላው እያንዳንዱ የኔ ላይፍ ሁኔታ አታዩም እንጂ በሰዓቱ ዴዚን በጣም ለማዋራት ሞክሬያለሁ። አሁን ሁሉም አጨብጫቢ አሸብሻቢ ሆነው ሁሉም ዴዚ ስለሚል ነው እንጂ እናትየዋ ራሱ ያኔ ሪካርድ ትልክልኝ ነበረ። ዴዚ እንዲያለቻ ስለ እናቷ አግሬሲቭ ስትል መስማት አትፈልግም። ስለ እናቷ ነው ወይስ ምንድነው አግሬሲቭ ማለት? በሰዓቱ ዴዚ ያለችበት ሁኔታ በጣም ጥሩ ለወደደችው በሬሱ ምክንያት አታክ ሊደረግ አይገባም። ባሳለፈው ህይወት ምክንያት አታክ ሊደረግ አይገባም። የፈለገ እናቴ ብትሆን
የእኔ ምርጫዎች ላይ ገብታ እከሌን አግቢ ማለት አትችልም ነው። የዴዚን ሀሳብ እስማማበታለሁ። የዴዚን ሀሳብ ምስማማበት ሰው ናት። ቤተሰቦቿ የፈለጉትን የማድረግ ግዴታ የለባትም። ከዴዚ ስህተት ተፈጠረ ብዬ